ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? በጌታ የተወደዳችሁ ቅዱሳን በጌታ ተባረኩልኝ። ጸጋ ይብዛላችሁ። የእግዚአብሔር ቃል ለመስማት ጥቂት ደቂቃ ብቻ እየኖራችሁ ጥቂት ደቂቃ አላበዛም። ኢየሱስ ጌታ ነው። እናንተ ደግሞ በየዕለቱ ማለዳችሁ በእግዚአብሔር ቃል ጀምሩ። ጸጋ ይብዛላችሁ። ተባረኩ። ወደ ዛሬው ሀሳብ እመለሳለሁ። ተባረኩ። የኃጢአት ኑዛዜ። እግዚአብሔር ሆይ እንደ ቸርነት መጠን ምሕረትን አድርግልኝ፣ እንደ ርኅራኄው ብዛት መተላለፍን ደምስስልኝ። በደሌ ፍጹም እጠበኝ፣ ከኃጢአቴ አንጸኝ። እኔ መተላለፌን አውቃለሁና ኃጢአቴም ዘወትር በፊቴ ነው። በውሳኔ ትክክል በምትሰጠው ፍርድ ንጹሕ ትሆን ዘንድ አንተን ብቻ በድያለሁ። በፊት ክፉ ነገር አድርጌአለሁ። ስወለድም ጀምሮ በደለኛ፣ ገና እናቴ ስትጸንስም ኃጢአተኛ ነኝ። እነሆይ እውነትም ከሰው ልብ ትሻለህ። ስለዚህ ጥልቅ ጥበብን በውስጤ አስተምረኛል። በሕፅንም እርጨኝ፣ እኔም እነጻለሁ። እጠበኝ፣ ከበረዶም ይልቅ ነጭ እሆናለሁ። ሐሰትና ደስታን አሰማኝ። የደቀቋቸው አጥንቶቼ ደስ ይበላቸው። ፊትህን ከኃጢአቴ መልስ፣ በደሌን ሁሉ ደምስስልኝ። አምላኬ ሆይ ንጹሕ ልብ ፍጠርልኝ፣ ቀና የሆነው መንፈስ በውስጤ አድስ። ከፊቴ አትጣለኝ፣ ቅዱስ መንፈስም ከኔ ላይ አትውሰድ። የማዳንን ደስታ መልስልኝ፣ በእውነትም መንፈስም ደግፈ ያዘኝ። እኔም ለሕግ ተላላፊዎች መንገድን አስተምራለሁ፣ ኃጢአተኞች ወደ አንተ ይመለሳሉ። የድነቴ አምላክ እግዚአብሔር ሆይ ደምን ከሚያፈስሱ አድነኛ። አንደበቴ ስለ ጽድቅ በእልልታ ይዘምራል። ጌታ ሆይ ከንፈሮቼንም ክፋትን አፌም ምስጋናን ያውጃል። መስዋዕትን ብትወድ ኖሮ ባቀረብሁልህ ነበር። የሚቃጠል መስዋዕትም ደስ ያሰኘኝ። እግዚአብሔርን የሚቀበለው መስዋዕት የተሰበረው መንፈስ ነው። እግዚአብሔር ሆይ አንተ የተሰበረና የተዋረደ ልብ አትንቅም። በበጎ ፈቃድ ጽዮንንም አበለጸግሃት፣ የኢየሩሳሌምን ቅጥሮችንም ስር። የጽድቅ መስዋያ የሚቃጠል መስዋዕትና ሙሉ የሚቃጠል መስዋዕት ያን ጊዜ ደስ ያሰኛል። ከመርኮቹም ኮርሞቹን በመስዋያ ላይ የሚሰዋ ያን ጊዜ ነውና። እግዚአብሔር ምስጋና ከኛ ይገባዋል። ተባረክ። ቅዱስ አባት ይባርካችሁ። ጸጋ ይብዛላችሁ። ይቅርታ ጉንፋን ይዞኛል። ተባረክ።